ተናስተልን ዕለተ አርብ መጋቢት 3 ቀን 2018 ዓመተ ምህረት ከለንደን ጸዳል ኢትዮጵያ ኔትወርክ አበይት የሆኑ አገራዊ አህጉራዊና ዓለም አቀፍ ዜናዎችን አሁን ይዘንላችሁ እንቀርባለን። መልካም ጊዜ። አስቀድሞ በዋጋ ንረት ውስጥ የቆየው የማዳበሪያ ዋጋ በኢራን ጦርነት ምክንያት የተባባሰ ሊሆን እንደሚችል ተገለጸ። በኢራን ጦርነት የነዳጅ ዋጋ መናር ከፍተኛ ትኩረት ተሰጥቶት የቆየ ቢሆንም የማዳበሪያ ዋጋ ግን በአሁኑ ወቅት እየጨመረ እንደመጣ ዘገባዎች እያመላከቱ ነው። በተለይም በኳታር የሚገኘው ዓለም አቀፉ የዩሪያ ማምረቻ ፋብሪካ የተፈጥሮ ጋዝ አቅርቦቱ የተቋረጠ በመሆኑ የማዳበሪያ ዋጋና ምርታማነቱ ላይ ቅነሳ ያመጣል በሚል ፍርሃት መፈጠሩን ዜናዎች አመልክተዋል። ለዓለም አቀፍ ንግድ መስመር ወሳኝ የሆነው ሆርሙዝ ሰርጥ መዘጋቱ በሌላ በኩል ለችግሩ መባባስ ዋነኛ ምክንያት እንደሆነም ተገልጿል። ለናይትሮጅን ማዳበሪያ ወሳኝ የሆነው የዩሪያ ዋጋ በአጭር ቀናቱ 30 በመቶ ጭማሪ ማሳየቱን ለገበሬዎች አሳሳቢ ጊዜ ከፊት ለፊት እየመጣ መሆኑን አመላካች ነው ሲል ብሉምበርግ ዘግቧል። 1 ሜትሪክ ቶን ማዳበሪያ ከ516 ወደ $690 ከፍ ማለቱ በቀጣይ የምግብ ዋጋ ንረትን እንደሚያስከትል፣ ጦርነቱ ካልቆመ ደግሞ ችግሩ የሁሉም ሊሆን እንደሚችል፣ ነገር ግን በድህነት ውስጥ ላሉ ሀገራት ደግሞ የከፋ ሊሆን እንደሚችል የዘርፉ ባለሙያዎች አስጠንቅቀዋል። በጋሞ ዞን በደረሰው አስከፊ የመሬት መንሸራተትና የጎርፍ አደጋ ምክንያት የሟቾች ሰዎች ቁጥር 107 መድረሱን የዞኑ ፖሊስ ዛሬ ባወጣው መግለጫ አስታወቀም። 3461 ሰዎች መፈናቀላቸውንና መኖሪያ ቤት እና የእርሻ ማሳም ሙሉ በሙሉ መውደሙን ገልጿል። የኢትዮጵያ መንግስት ኮሚኒኬሽን ባወጣው መግለጫም ከክልሉ መንግስት ጋርም በመተባበር ሀብት የማሰባሰብ ስራ ላይ መሆኑን በመግለጽ በደረሰው የህይወት መጥፋትና የዜጎች መፈናቀል የተሰማውን ጥልቅ ሐዘንም ገልጿል። ሩሲያም የኢራን ጦርነት ዋናዋ ተጠቃሚ ናት ይላል የኒውዮርክ ታይምስ ዘገባ። የአሜሪካን ግምጃ ቤት ኃላፊ ስኮት ቤስነትን ጠቅሶ ኒውዮርክ ታይምስ እንደዘገበው ይህ አጋጣሚ እንዳለመታደል ሆኖ ሩሲያን ጠቅሟታል ሲሉ ተናግረዋል። ጥቅሙ ለአጭር ጊዜ ነው ቢሉም የኢራን ጦርነት ግን መቼ እንደሚቋጭና የሩሲያ እንዳለመታደል ተጠቃሚ የምትሆንበት የነዳጅ ሽያጭ መቼ እንደሚቋረጥ ግን አልተናገሩም። በዩክሬን ጦርነት የሩሲያ ነዳጅ አቅርቦት በምዕራቡ ዓለምና አሜሪካንን ጨምሮ ማዕቀብ ተጥሎበት የቆየ ቢሆንም ከ12 ቀናት በፊት በተከፈተው የኢራን ጦርነት ግን የሆርሙዝ ሰርጥ በመዘጋቱ በዓለም ላይ ከፍተኛ የሆነ የነዳጅ እጥረት እያጋጠመም ቀጥሏል። ፋይናንሻል ታይምስ እንደዘገበው ደግሞ ሩሲያ በአሁኑ ወቅት ከነዳጅ ሽያጭ በቀን $150 ሚሊዮን ገቢ እያገኘች መሆኑንም ገልጿል። ፕሬዚዳንት ትራምፕ ይህን ለጊዜው ያሉትን አማራጭ የነዳጅ ዋጋን ያረጋጋል ብለው ቢያምኑም ተንታኞች በዩክሬን ላይ እስካሁን የተሰራውን ስራ ሁሉ መና የሚያስቀር እርምጃ ሲሉም ኮንነውታል። በተያያዘ ዜናም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለብሪክስ አባል ሀገራት ጥሪ ማቅረባቸው ተሰማ። የኢራኑ ሚኒስትር የወቅቱ የብሪክስ አባል ሀገራት ሊቀመንበር ከሆነችው የህንድ የውጭ ጉዳይ ሚኒስትር ጋር ባደረጉት የስልክ ውይይት ብሪክስ እንደ ባለብዙ ድርሻ የትብብር መድረክ ለኢራን ላይ እየተፈጸመ ያለውን ወቅታዊ ጥቃት ለማስቀረት ገንቢ ሚና መጫወት ይገባዋል ሲሉም ተናግረዋል። በመጨረሻም ኢትዮጵያውያን ሴት አትሌቶች ከሰሞኑ ለአውሮፓ ከተሞች ድምቀት ሆነው ቆይተዋል። ሊዝበን ላይ ፖርቹጋል በተካሄደው የዓለም አትሌቲክስ ፕላቲኒየም ደረጃ ባለው የጎዳና ላይ ውድድር በግማሽ ማራቶን የኢትዮጵያዊቷ ጽጌ ገብረስላሴ ተከታዮቿን ከ2 ደቂቃ በላይ በመቅደም አሸንፋለች። ከነበራት የተለመደ ፍጥነት በላይ እየሮጠች ነበር በሚል ረን ብሌክ ረን እንደዘገበው በሊዝበን ተከታታይ ድል በማስመዝገብ የመጀመሪያዋ የኢትዮጵያ አትሌት ናትም ብሏል። በተመሳሳይ በፓሪስ ግማሽ ማራቶን ኢትዮጵያዊቷ ፈታው ዘርአይ በዓለም አቀፍ የሴቶች ቀን በተካሄደ ግማሽ ማራቶን ሩጫ 1 ሰዓት ከ5 ደቂቃ ከ12 ሰከንድ በመግባት አዲስ የቦታውን ክብረ ወሰን በማስመዝገብ አሸንፋለች። ቀደም ሲል የቦታው ክብረ ወሰን 1 ሰዓት ከ06 ደቂቃ ከ01 ሰከንድ በኬንያዊቷ ቪላ ቼርኩሩዳ የተያዘ እንደነበረም ዘገባው አመልክቷል። በሌላ ዜናም ኢትዮጵያዊቷ አይናለም ደስታ በጃፓን ሳያ ካሳቶና
በተካሄደም የሴቶች ማራቶን 3ኛ በመውጣት አጠናቃለች። አይናለም ደስታ በቅርቡ ብቅ ካሉ ኢትዮጵያውያን አትሌቶች አንዷ ስትሆን ትልቅ ተስፋ እንደተጣለባት በወቅቱ በመገናኛ ብዙሃን በስፋት ሲዘገብ ቆይቷል። ዜናው በዚያ በቃም። ከለንደን የጸዳል ኢትዮጵያ ኔትወርክ ዝግጅታችን ነበር እስከታተሉ የነበራችሁት። ከልብ እያመሰገን እንሰናበታችኋለን። መልካም ጊዜ።